የሆነ ነገር ቢያጋጠምሽ እኛ ልጆችሽን ከፋላ ወስደን እኛ እናሳድግልሽ ነበረ። ለምንድን ነው እንደዚህ ያደረግሽው? አሁን አንተ ይህን ነገር ስታሳየኝ እኔን እያዘብከኝ ነው፣ ውስጤን እያገደልከው ነው ነው የምትለው። እንግዲህ ለመጀመሪያ ጊዜ ነው የሚያሳየዋት። ምን ሆና ነው? ምን ሆና ነው? አንተ እንደዚህ የምታሳየኝ ነገር እውነት ነው ወይ? እቺ የኔ ልጅ ናት ወይ? ከሀያ ምናምን ዓመት በኋላ ይሄ ረያን ይባላል የልጅ ልጅሽ የገደላት ምናምን ሲሉት እስኪ መልኩን አሳየኝ እያለች ነው። ይሄ ነው ያ ረያን ትንሹ ልጅ የእሷ ልጅ የሚባሉ ይሄ ነው። ወላሂ እኔ አላውቀውም፣ ገና አሁን ነው ማየው ትላለች። ማን አያት እኔ አሁን ስሄድ ሂጄ ስጠይቀው ያው የታሰረበት ቦታ ሂጄ ስጠይቀው ነው የምታወቀው። እስከዛ ድረስ አላውቀውም እያለች ነው አያት። ሱብሓነላህ አያት። እንግዲህ አያችሁ። ስለዚህ እናት አጥፍታለች። የፈለገ ነገር ብታጠፋ ጀማ ኮፒሊንግ አድርጎ ያው ያን ነገር ይሰጠናል እያልኳችሁ ነበር። ኮፒሊንግ አድርጎሽ እንትን እያለን ነው። ለማንኛውም እንትን እያለን ነው። ያው ኮፒሊንግ አድርጉ ትንሽ ጀማው ኮፒሊንጉን ትንሽ ከፈ 5000 ያስገቡት። ቪዲዮ እንቀጥል። እንትን አለን አንዳንዴ እኔ ስላችሁ መኑኝሽ ሀባቢ፣ ለዛ ነው እንቀጥል። ኮፒሊንግ አድርጉ ጀማ። አታውቁ ታብታብና ኮፒሊንጉን አታውቁ ፕሊዝ ጋይስ። እኔ ብያቸዋለሁ የብዙ ቪዲዮ መረጃም ስላለ አባትም የተናገረው አለ። እንግዲህ የልጅቷ የሟች እናት እንግዲህ እያለች ያላችሁ ሰምታችኋል። እኔ ባቅ ኖሮ ልጆቿንም እሷ የፈለገ ነገር ብትሆን ልጆቿን እኔ ያሳድግላት ነበረ። ለምንድን ነው እንደዚህ ያደረገችው? ለአንድ ለማይረባ ውሻ እንደዛ ከኛ ወስዷት እንደዛ ለጠላት ውሻ ለሱ ብላ ለምን ህይወቷን ትጠፋለች? ለምን እንደዚህ ያደረገች ብላ ነው እናትዬ ያዘነችው። እንቀጥል እንግዲህ እናትዬ ያለችው እንደዚህ የመሰሉ አበባ ልጆችን ጥሎ ፈታዎች ስላላት ለምን እንደዚህ ህይወቷን ያጠፋችው? ይሄን የመሰለ ልጆች ወልዳለት እንግዲህ ከዛ በላይሽ ላይ ያገባውብሽ ብሎ አላት ነው የምትለው እናትዬው። ይሄ እንግዲህ ያው እናትዬው ናት። እኔ ልጆችሽን ብትሞች እንኳን ልጆችሽን እኔ ይዝልሽ ነበረ፣ ልጆችሽን እንከባከብልሽ ነበረ። ልጄ እንግዲህ 20 ምናምን ዓመት አላየቻትም። አግብቶ ሳውዲ ወሰዳት። ከዛ ስትመለስ እንግዲህ እናትና አባቴ ጋር በየትኛው ፊት እሄዳለሁ? ያኔ አታግቢው፣ ይሄ ሰውዬ ይቅርብሽ፣ ተይ ሲሉኝ እምቢ ብያቸው እንዴት እሄዳለሁ? በአንድ በኩል እሷንም ተረዷት። ይከብዳል፣ ይከብዳል አይደል? እናንተም ብትሆኑ ይከብዳቸዋል። ከዚህ ሁሉ ዓመት በኋላ እናት ደግሞ እንግዲህ የምትለው እናት ናትና ምንጊዜም የፈለገ ነገር ልጇ ብታጠፋ በልጇ ላይ አጨክን። ሱብሓነላህ። ወላሂ ላዚም ምን 20 ሰና ሹፋ ከ20 ዓመት በኋላ ነው ያየዋት አለች። ከ20 ዓመት በኋላ ነው እናት ልጇን ያየችው። 20 ዓመት ሙሉ አይታት አታውቅም። አሁን እንግዲህ እናትዬው እቺ ናት ልጅሽ እና የልጅሽ ልጅ እንደዚህ አርግቶ ልጅሽንም እህቶቹንም ገሏል ብሎ እየነገሯት ነው። እንግዲህ ቲቪ እንትኖች ጣቢያዎች እያየች ነው። እንግዲህ ሱብሓነላህ። እዚህ ጋር የምታሳየው ፎቶ እንግዲህ እኔ የመጨረሻ ፎቶ የነበረኝ ወደ ሳውዲ ያኛውን አረቡን አግብታው ልትሄድ ስትል እኔ ጋር የነበራት ፎቶ ይሄ ፎቶ ነው ብላ ነው የምታሳየው። እንግዲህ ያው ይሄ ፎቶ ያኔ አረቡን ሳውዲውን አግብታ ኦርደናዊን ወደ ሳውዲ ይዟ ሲሄድ ያኔ በዛ እድሜ ይሄን ነበረ እድሜዋ፣ ይሄን ነበረ ታስታውቃለች። 10 ምናምን ዓመቷ ነበር መሰለኝ፣ አላውቅም። አልሙሂም እስኪ ትንሽ ሳላውቅ እንትን አልኩት።
ጠብቁኝ አንዴ። هي مشت بيها دي كده كان شكلها يعني كانت في اخر ثانويه عامه كانت داخله الكليه. انا لو قابلت نفسك كم هعرفها ያኔ ሰነውያ ያው 12ኛ ክፍል ጨርሳ ወደ ዩኒቨርሲቲ ልትገባ ስትል ነበረ። ያኔ ነው አግብቶ ይዟት ሄደው የምትለው እናትየው። كان شكلها يعني كانت في اخر ثانويه عامه كانت داخله الكليه. انا لو قابلت نفسك كم هعرفهاش حبيبتي يا بنتي. እኔ እንደ ድንገት ሆኖ እንኳን አሁን ሰዓት ላይ እናትየው የምትናገረው አሁን ስሙ። መች እንደሄደች ለምን እንደሄደች ምናምን የሚለውን ከሷ ትሰማላችሁ። ኦኬ طيب وكبير عنها احنا رفضنا. ኦኬ ትንሽ ልመልሰው። ታብታብ አድርጎ ጀማ ማሻአላ። وقت بنتي ادنى ما جه طلب بنتي هو كبير ያኔ ከ20 ምናምን በፊት መጥቶ ይሄ ኦርዳናዊ እንግዲህ ሳውዲ ይዞት ሄደው አረቡ ልጄን ሲጠይቃ በእድሜ በጣም ትልቅ ሰው ነበረ። እኛ ደግሞ አልተቀበልንም። በእድሜ በጣም ትልቅ ከእሷ ጋር አይመጣጠንም። እሷ ያኔ ገና 12ኛ ጨርሳ ዩኒቨርሲቲ ልትገባ ነው። ትንሽ ልጅ ናት። እሱ ደግሞ በእድሜ በጣም ትልቅ ሰው ነው እና ይሄ ደግሞ እኛ አልተቀበልንም። አይሆንም፣ ልጃችንን ዝም ብለን አንሰጥም አለን። وكبير عنها احنا رفضنا. እሱ ትልቅ ነው። ጠየቀ ደግሞ ጠየቀ። እኛ አንፈልግም፣ ልጃችንን አንሰጥም ብለን እንትናለን፣ ሰረዝን። ማለት ፍቃደኛ አልነበር ነው የምትለው እናት። حتى لو دفع لنا من الملايين ያኔ እሱ ብር ስለነበረው በቃ በብር ሁሉ ነገር መግዛት ይመስለው ነበረ። ይሄ ኦርዲናዊ ሳውዲ ይዟት አግብቶ የተሄደው እና የፈለገ ሚሊዮን ቢሰጠን እንኳን ብር አለው ብለን ልጃችንን አንሰጠውም፣ መስጠት አልፈለግንም። ለምን? እናትና አባት ለልጃቸው የሚጠቅማትን ያውቃሉ። ለምን? ልጃቸውን ሲድሩ ብር አለው ሀብት አለው ብለው አይደለም ነበረ። ይሄ ልጅ ለልጃችን ይጠቅማል ወይ ያኖራታል ወይ ይከባከባታል ወይ የሚለውን ነበርና የዘን ያስቀኝ ብሩን አላዩ። እናትና አባት የፈለገ ብር ይኖረው በእድሜ ትልቅ ሰው ነው አንሰጠውም፣ በኋላ አግብቶ ይዟት ከሄደ በኋላ የሆነ ነገር ቢያደርጋት ብለው ተቃወሙ ማለት ነው። ለምን? የፈለገ ሚሊዮን አይኖረውም አሉ። ገና እቺ እኮ ትንሽ ልጅ ናት። ገና አሁን ዩኒቨርሲቲ ኩሌትን ሀንደሳ ልትገባ ዩኒቨርሲቲ ገና ማለት አዲስ ጀማሪ ናት። 12ኛ ጨርሳ ወደ ገና ዩኒቨርሲቲ የገባች ተማሪ ናት። እና እቺ ልጅን ከዚህ ሰውዬ ጋር ይሄ ከዚህ ከትልቅ ሰው ጋር እንዴት ነው ለዚህ ሰውዬ ምንድርላት ብለን ያን ነገር አልፈልግንም፣ የፈለገ ብር ቢኖረውም ተቃወምን አለች እናት። ومن ساعة ما خدها من ايد اهلها اقربين ليها واحنا ما نعرفوش وهو 20 سنة منعني عنها. ከዛ ቀን ጀምሮ እኛ አንድርልንም ካልነው ጀምሮ ልጃችንን ይዟት ጠፋ፣ ወሰደብን። ልጃችን ከወሰደብን በኋላ 20 ዓመት ሙሉ ልጄ ከኔ ጋር እንዳታወራ ከኔ ጋር ኮንታክት እንዳይኖራት ከልክሏት ነበረ። 20 ዓመት ሙሉ ከልጄ ነጥሎኝ ነበር ትላለች እናት። نشوفها نكلمها نعرفها حتى لما نزلت مصر هنا حلف عليها قال لها
لو عرفت اهلك او شفت اهلك او كلمت اهلك هتبقي طالب. البنت خافت. ኢቨን እንኳን ግብፅ ከመጣች በኋላ ግብፅ ምን አላት? እናትሽ ጋር አባትሽ ጋር ቤተሰቦችሽ ጋር ደውለሽ በስልክ ብታናግሪያቸው እንኳን እፈታሻለሁ ብሎ አስፈራርቷታል። ምን هيصرف عليها ምን هيقوم بيها وبعيات። ከዛ በኋላ እሷ ማሰበች እውነት አሁን እናትና አባቷ ጋር እኛ ጋር ብትደውል ማን እሷን ወጪዋን ይሸፍናል? ማን ይችላታል? የሚለው ነገር አሳሰባት። انا لو كنت شفت بنتي انا كفيله بمصروفها وهي እኔ ልጄን ባያት ኖሮና እንደመጣች እንዳለች ባቅ ኖሮ እንደተመለሰች እኔ ወጪዋን ሙሉ እችል ነበረ። የሚያስፈልጋትን ነገር ሁሉ ልጄን አረግላት ነበረ ነው የምትለው እናት። وعيالها وكمان لو في عيال تاني እሷን ብቻ ሳይሆን እሷንም ልጆቿንም ሌላ ልጆችም ቢኖራት ራሱ ከሌላ የወለደችው ያን ነገር ከማድረግ ወደኋላ ትን ነበር እናት። እንግዲህ እዚህ ጋር እናት እያለቀሰች ነው፣ አዝና ያው እየነገሯት ነው። እቺ ልጅ ናት ከ20 ዓመት በኋላ ስታያት ምን ትላለች? በዚህ አይነት መንገድ ሞተች ብሎ እየነገሯት ነው። ያው ያሳዝናል። እንግዲህ የምታዩት የሰፈር ሰዎች ነው። ያው ሬሳው ሲወጣ ኦኬ አኪድ የልጅቷም አባት ምን አለ የሚለው መስማት የምትፈልጉ ሰዎች ትኖራላችሁ። አኪድ አለ። እስኪ ልፈልግ የልጅቷን አባት ካገኘው ማለት ነው። እስኪ ቪዲዮን ዳውንሎድ አድርጌው ነበረ የልጅቷም አባት ያስተላለፈው። ያው እስኪ እንፈልግና ካገኘሁት አሰማችኋለሁ ኢንሻአላህ። እንግዲህ ያው እናትየውም የተናገረችውን ሰምታችኋል። እስኪ ይሄ ነው መሰለኝ የልጅቷ አባት። تحسون አይደለም የጠበቃው ነው። ይሄ ጠበቃው ነው። wait guys wait let me search it okay እስኪ ቆይ እየፈለኩት ነው ጀማ፣ ትንሽ ታገዙኝ። ታብታብና ኮፕሊንግ ያደረግን። እስኪ ይሄ ሰውዬም ጥሩ መልእክትን ያስተላልፈው። اللي قدامك دي انجي مصرية عندها 41 سنة، اتجوزت من واحد أردني وعاشت معاه في السعودية. أنجبت 6 أبناء، أكبرهم ريان اللي عليه السهم الأحمر ده عنده 20 سنة، وبعد العشرة الطويلة دي ربنا ابتلاها بالسرطان. አሁን እንግዲህ ያው እኔ ነገርኳችሁ ነው። ይሄ ደግሞ አንድ ታዋቂ ግብጽ ውስጥ ያው ታዋቂ ቲክቶከር ነው። እንግዲህ እሱ የለቀቀው በጣም ታይቶታል። እሱ እንግዲህ የእሷን ታሪክ እየተናገረ ነው። እቺ የምታዩት ስሟ ኤንጂ ነው። እዚህ ጋር በቀይ ምልክት የተደረገበት ያው መስመር አለው እና እዚህ ጋር ፎቶ ላይ ካያችሁት እዚህ ጋር በቀይ መስመር ያለበት ቀይ መስመር ምልክት ያለበት ይሄ የእሷ ልጅ ረያን ነው ስሙ ነው የሚለው። ኦኬ جوزها الأردني لما ليه عندها السرطان وهتتكلف علاج كتير ومصاريف كتيرة، قرر إن هو ينزلها هو وعياله كلهم مصر. ግብጽ የኦርዲና የሆነው ባልየው እንግዲህ እሷና ልጆቿ በጣም ብዙ ወጪ እንደሚያስወጥ የካንሰር በሽተኛ እንደሆነ ሲያቅ ብዙ ወጪ እንደሚያስፈልጋት ሲያቅ ምንድን ያደረገው ነገር እሷና ልጆቿን ወደ ግብጽ ላካቸው። طردهم من السعودية ونزلهم على مصر. ከሳውዲ አባረሯቸው ወደ ግብጽ ላካቸው። تتوسل إليه في التليفون عشان يبعت فلوس مصاريف العيال ومصاريف العلاج. በተደጋጋሚ ጊዜ ደውላ እባክህን የሕክምና ገንዘብ ላክልኝ፣ ለልጆቹም የሚያስፈልጋቸውን ወጪ ገንዘብ ላክልኝ ስትለው እምቢ አላት።
بعت لها قال لها لا خلاص انا طلقتك واتجوزت ونسيني خالص. ከዛ እኔ ፈትቼሻለሁ እኔን ከነጭራሹ እርሽኝ አላት። አይደለም ገንዘብ ምንም ነገር አላረገልሽም። دي كانت الصدمة الكبيرة، بس عمر الصدمة دي ما تبرر اللي عملته انجي في عيالها. ይሄ በጣም ትልቅ ድንጋጤ ነበር ያስነገጣት። ማለት ፈትቼሻለሁ ከአሁን በኋላ ምንም ነገር አንቺን እርዳታ አላረገልሽም የሚለው ቃል ስትሰማ በጣም ትልቅ ድንጋጤን ያስነገጣት። ግን ይሄ ድንጋጤ የእሷ ድንጋጤ ከሰራችው ወንጀል ወደኋላ አያስብላትም። ማለት የሰራችው ወንጀል የፈለገ ነገር ቢያስነግጣትም የሰራችው ወንጀል ከባድ ወንጀል ነው የሚለው። الأم دايما مصدر الحنان. እናት ሁሌ አዛኝ ናት። እናት የአዛኝ ናት። لكن انجي تحولت من أم لإبليس. እንጂ ግን ከእናት ከአዛኝነት ወደ ኢብሊስ ወደ ሸይጣን ተለወጠች። ማለት እናት አዛኝ ናት፣ ለልጆቿ ታዝናለች። እሷ ከአዛኝነት ወደ ሸይጣን ተለወጠች። ده لو ما ظلمناش إبليس معاها. ሸይጣንን እንደውም እሱን እንደውም ካልዘልንም ነው ማለት እሷ ያደረገችው ራሱ ሸይጣን የማያደርገው ነገር ነው የሚለው። እንደዛ عملت ايه؟ جمعت عيالها الستة. ምንድን ነው ያደረገችው? 6 ልጆቿን ሰብስባ አስቀመጠችና واتفقت مع ريان ان هو يخلص عليهم. ከረያን ጋር ተስማማች ሁሉንም እነሱን እንዲገላቸው። ليلة 27 رمضان في منطقة كرموز بالاسكندر. በ27ኛው ሌሊት ረመዳን ላይ በከርሙስ የምትባል ከተማ እስክንድርያ ውስጥ ግብጽ ውስጥ خلص على اخواتك بالسكينة من الصغير وانت طالع للكبير قدام عينيها. በቢላ እያንዳንድ ከትንሹ እስከ ትልቁ ድረስ እያንዳንዱን እህቶቹን እንዲገል እሷ ፊት ለፊት በአይኗ እያየች። تخيل. አስቡት። كل ده ليه؟ عشان ما معناش فلوس للاكل والشرب. ለምንድን ነው የሁሉ ነገር ያደረገችው? አይ አሁን አባታችሁ እኔ ስለፈታኝ ምን በላው ምን ጠጣው ነገር ገንዘብ ስለሌለን ይህን ነገር ፈጽም ብላ ልጇን አዘዘች። وللعلاج. የሕክምናም ገንዘብ ስለሌለኝ ونرتاح من هم الدنيا. ከዚህ ዱንያ እንገላገል፣ እናንተም በራባት ሞቱም እኔም መሞቴ አይቀርም፣ ስለዚህ እንገላገል ከዚህ ዱንያ ብላ ለልጇ አዘዘች። لا قال لك كده. مين اللي برر لك كده؟ كم من آلاف الأسر عايشة ولا أكل ولا شرب ومستحملة ومعدية الظروف. ማን ነው አንቺ በዚህ አይነት ምክንያት ከዱንያ ትገላገያለሽ የሚለው? ይሄ እንግዲህ አንዱ ይሄ ኡስታዙ የሰራው ቪዲዮ። ስንትና ስንት ከአንቺ የባሰ ሁኔታ ያላቸው ስንትና ስንት የተቸገሩ ስንትና ስንት መከራ ስቃዩ ያሉ ሰዎች አሉ ወይ? ይህን እንደዚህ አይነት ነገር ለማድረግም አላሰበው ነው ማለት ነው። لكن مين الأم اللي تتفرج على ابنها الكبير وعمال يقطع ويذبح في عيالها قدامها واحد ورا التاني؟ ግን ምን አይነት ጨካኝ እናት ናት? ልጇን ትልቅ ልጆቿን ትንሽ ልጆቿን ረዳቸውና ግደላቸው እያለች እያንዳንዱን እየገደለ ልጆቿን ፊት ለፊት ቁማ ስትመለከት እንዴት ነው ይህን ነገር ያስቻላት ነው የሚለው። مين دي؟ ማን የትኛዋ እናት ናት እንዳንቺ አይነት ጨካኝ እናት ያለችው? 5 ልጆቿን ፊት ለፊቷ ሲገደሉ እያየች ቁማ የተመለከተች። القلب اللي عندك ده ምን አይነት ልብ ነው ያለሽ? لحد ما خلص. ድምፁ ቆይ ቪዲዮ ማላሳያችሁ ያው ከኋላ ትንሽ ኮፒ ሊንክ አድርጎ ያጀማ እንትን እንዳይልብን ነው። ኮፒ ሊንካችን 5000 ያስገቡ። ጀዛኩሙላሁ ኸይር። خلص ويخلص على الأم يخلص على نفسه. ከዛ በኋላ ደግሞ 5 እህቶቹን ከገደለ በኋላ እናትየውንም እንዲገላትና
በቀጣይ ደግሞ ራሱን እንዲገድል አዘዘችው። قطع شرايينه وبقى ينزف دم ደም ስሩን ቆረጠ። ደሙ ደግሞ እየፈሰሰ ነበር። بس ربنا ما كتبش عليه الموت. አላህ ደግሞ እንዲሞት አልፈረደበትም። قعد 3 أيام جنب إخواته وأمه. 3 ቀን ሙሉ እናትና አንዳንዱ 5 ቀን ይላል፣ አንዳንዱ 3 ቀን ይላል። 3 ቀን ሙሉ እናትና አባቱ ሬሳ አጠገብ ተቀምጦ ቁጭ ብሎ እያያቸው ነበር። الجثث بتاعتهم البطون انتفخت. ሬሳው ሆዳቸው እየተነፋ ፊታቸው እጃቸው እየተነፋ والرائحة نتنت. ሽታው በጣም የሚያስጠላ የሚዘገንን ሽታ። لحد ما فكر ان هو يطلع فوق السطح ويرمي نفسه. በመጨረሻም እንግዲህ 3 ቀን ከነሱ ጋር ዛሬ ሰው ጋር ቁጭ ብሎ ያያቸው ፊታቸው ሆዳቸው እየተነፋ በመጨረሻም እንግዲህ እናቱ እንዳዘዘችው ያው ራስን ግደል ካልቻልክ ወጥተህ ከፎቅ ላይ ራስን ጣል ብለዋለች እና በመጨረሻም ስጦህ ላይ ወጥቶ ፎቅ ላይ ወጥቶ ራሱን ለመጣል ወሰነ። لكن الجيران والاهالي لحقوه وهو ግን እሱ ያን ነገር ቢያስብም ጎረቤትና እዛ አካባቢ ያሉ ሰዎች ደረሱበት። لحكى القصة كلها. ይህን ሁሉ ታሪክ እንግዲህ ራሱ ነው የተናገረው ረያን። ايه ده؟ ምንድን ነው ይሄ? ايه اللي احنا بنسمع عنه ده؟ ምንድን ነው እየሰማን ያለው ነገር? ربنا يكفينا ويكفيكم شر اللي بنسمع عنه. ከዚህ አይነት ነገር ከምንሰማው ነገር አላህ ይጠብቀን፣ አላህ ይጠብቃችሁ ይላል የሼኹ። አላህ ይጠብቀን፣ አላህ ይጠብቃችሁ። እንግዲህ እንደነገርኳችሁ ነው። ይሄ ነበር መጀመሪያ ያየሁት ቪዲዮ። እኔም ይሄን ቪዲዮ አይቼ ነው እንግዲህ የደነገጥኩት። ከዛ በኋላ ሰርች ሳረግ ምናምን ጠበቆቹ ምናምን መጡ። ያው እንግዲህ አላህ ይጠብቀን፣ አላህ ይጠብቃችሁ። ምን አይነት ጊዜ ነው የደረስነው? ይሄ ወላሂ የቅያማ ምልክት ነው የጀማ፣ የቅያማ ምልክት ነው። ሱብሃነላህ። እናት እንግዲህ አላህ አዛኝ ነው። እንግዲህ አላህ ከእናት በላይ አዛኝ ነው። ታውቃላችሁ እንግዲህ አላህ አዘወጀል ከእናት በላይ አዛኝ ነው እና እንዴት ነው እናት፣ እኔ በጣም የገረመኝ እንዴት ነው 5 ልጆቿን እያንዳንዱ ሴት ፊት ለፊቷ ቆሞ ሲገል እያየች እንዴት ነው ያስቻላት? በወቅቱ እነዚህ ህፃናት እማዬ እያሉ እየጮሁ ግን የሚገርማችሁ ነገር ኢቨን እንኳን እነሱን አስረድታቸው ነበሩ። በቃ እነሱ እያንዳንዱ ተራውን ነበር የሚጠብቀው እስከሚሞት። ለምን በቃ ካሁን በኋላ እኔ ስለምሞት እናንተ መኖራችሁ አያስፈልግ መሞት አለባችሁ ብላ ነበር ያሰመነቻቸው። እንግዲህ እነዚህ ሁሉ እስከሚገል እንዴት ነው ጎረቤት አልሰማም? እንዴት ነው ልጆቹን? በጣም የሚገርም ነገር ነው እኮ ተሰምቶ የማይታወቅ እናት ሆና እንግዲህ እነዚህ 6 ልጆች ለመውለድ እያንዳንዱ 9 ወር አርግዛ ምጥ አይታ ተሰቃይታ ነው የወለደችው። ሱብሃነላህ። እኔ ባለቤቴን መጀመሪያ ልጄ ስትወለድ ትዝ ይለኛል። ትልቋ ወላሂ ውቤ እውነትህ ነው አለች። እኔ ሁሌ አባቴ 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 ነበር የምትለው ባለቤቴ። እናትሽ የእናት ሀቅ ይበልጣል ከአባት እላታለሁ። አረ አባቴ እኮ ምስኪን ነው፣ አባቴ እኮ ለኛ ሲል አባቴ ለኛ ሲል ትላለች። ልክ ያኔ ከወለደች በኋላ ወላሂ ምን አለች? እውነትህ ነው ያለች። የእናትን ሀቅ አሁን ያወቅኩት። እቺ ልጅ ስትወለድ እኔ ትንሽ ሞት ነው ያየሁት። ወላሂ ምሞት ነው የመሰለኝ አለች። ምሞት ነው የመሰለኝ በቃ እውነት እያማጠች አሽሀዱ አን ላኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ነበር ነሻረት ያደረግ ነበር። እና ሱብሃነላህ ከዛ ቀን ጀምሮ እውነትህ ነው የእናትን ሀቅ አሁን ነው ልጄን ስወልድ ያወቅኩት። ለካ እናቴ እንደዚህ አምጣ ነው የወለደችኝ አለች። እና ከዛ ቀን በኋላ እናቷን መውደድ ጀመረች ባለቤቴ። እና ልጆቿን ምን ያህል እንደምትወድ አውቃለሁ ባለቤቴ። እቺ ግን ምን አይነት እናት ናት? 5 ልጆቿን ሲገደሉ ቆማ የጨከነች። አጃይብ ነው ወላሂ አጃይብ ነው። 5 ልጆቿን እየተገደሉ እያየች ቆማ ለምን መሞቴ አይቀርም ካንሰር በሽታ ይዞኛል እና አባታችሁ ፈቶኛል። ሱብሃነላህ አጃይብ ነው ወላሂ። እኔ በጣም ነው ያስተነገጠኝ። ሱብሃነላህ። ልጁም እንግዲህ አሁን ያው ዳኛው ያው እንደሚፈርድበት በሚቀጥለው ማሳወቃችሁ ይሆናል። እንግዲህ አሁን ጠበቃው ይሄ ልጅ መገደል የለበትም ከሞት ነፃ አቃቤ ሕግ ሞት ፍርድ ነው የፈረደበት። ዳኛው ደግሞ ጠበቃው ደግሞ ይሄ ልጅ ወደ አሚሮ ሆስፒታል ተልኮ መመርመር አለበት ጭንቅላቱ ትክክል እንዳልሆነ
ከእናቱ ናት ይሄ ነገር ያዘዘችው፣ ከሞት ነፃ መውጣት አለበት እያለ ነው ያለው። ሱብሃነላህ በጣም የሚያስደነግጥ ታሪክ ነው። ምን እንደተፈረደበት አሳውቃችኋለሁ። እስኪ ደግሞ እናንተ የምትሉትን እንሰማለሁ። ይህን ይመስላል እንግዲህ ታሪኩ። ሱብሃነላህ። አሁን እስኪ ጆሮአችን ላይ እናድርግና እንስማ። እስኪ እናንተስ ምን ትላላችሁ? እንግዲህ ሱብሃነላህ። እስኪ ወንድማችን አክሳ እናስገባ። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ሀባቢ ኮፒ ሊንካችን 5000 ያስገቡት። ሰላም አለይኩም ወንድማችን አክሳ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ ሙቤ እንዴት ናችሁ? አረ ኡስታዝ ናችሁ? ሰላም ናችሁ? አልሐምዱሊላህ። ማን ናችሁ? አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። ቤተሰብ ሁሉ ሰላም ነው? ሁሉ ሰላም ነው። ተጠፋፈን አይደል? በጣም ጠፋችሁ። ምን ታደርጋለህ? አይመችም። አሁን ያው ልጆችም ትንሽ እኛ ሀገር አሁን 2 ሳምንት እረፍት አላቸው፣ ትምህርት የለም። ቢዚ ነን ከልጆች ጋር። ለዛ ነው እዚህ እዛ እያልኩ ነው የምጠፋው። የእነሱ መካከል ለዛ ነው። እስኪ ታሪኩን ሰምተሃል እንግዲህ አንተ ምን ትላለህ? እንደዚች አይነት እናት ጨካኛለች በዚች ምድር ላይ እንግዲህ 6 ልጆቿ ላይ 5 ልጆቿ ፊት ለፊቷ ሲገደሉ እያየች ሱብሃነላህ። ይሄ ወላሂ ከባድ ነው። አሁን ነው ገና የገባሁትኝ። መጨረሻ አካባቢ ነው የሰማሁት። ወላሂ ከባድ ነው። ወላሂ ከባድ ነው። ቪዲዮም ሰርቻለሁ። ታሪኩን ስሙ በጣም ያሳዝናል። እንግዲህ ኦልሞስት አሁን ያው እናቷም አባቷም ሁሉም ቤተሰቦቿ ያስተላለፉትን ነገር እያስተላለፍኩ ነበር እና እጅግ ያሳዝናል። አላህ እንደ ከዚህ አይነት ነገር አላህ ይጠብቀን፣ አላህ ይጠብቃችሁ። ወላሂ በጣም ከባድ ነው። ሱብሃነላህ ምን አይነት ጊዜ ደርሰናል። ይሄ የቂያማ ምልክት ነው። እናት በልጆቿ ላይ የምትጨክንበት። ሱብሃነላህ ወላሂ በጣም ከባድ ጊዜ ነው። እኔ በጣም ነው የደነገጥኩት። ሱብሃነላህ አላህ እንግዲህ መጨረሻችን ያሳምርልን፣ ሆሰን ኻትማችን ያሳምርልን። ዋናው እሱ ነው። ወላሂ እስኪ ሌላም የገባች ናኑ ሰላም አለይኩም። ናኑ ነው ስሙ አይደል? ናኑ ሰላም አለይኩም ያ እኽቲ። አሰላሙ አለይኩም። እሺ ናኑ ማለት አልፈለገችም። ቀመር ኑኑ ነው ስሟ። እሺ ናኑ ኦኬ። ኑኑ ለማለት ነው። እንደገና ላስገባት። ኑኑ ነሽ? ናኑ ኑኑ ያው ስሙ። ቀመር ሰላም አለይኩም። ሰላም ወረሕመቱላሂ ወበረካቱ። ሙቤ እንዴት ነህ? አልሐምዱሊላህ ሰላም ነው። ማሻአላህ ሐያኪላህ። ወያከ ደህና ነህ? አልሐምዱሊላህ ደህና ነኝ። አንቺ እንዴት ነሽ? አልሐምዱሊላህ። ወላሂ ታሪኩ በጣም ልብ የሚሰብር ነው። እናት ልጆቿ ላይ የዚህን ያህል ጭካኔ። እኛ ልጆቻችን ራስ ምታታቸው ትንሽ ሲያማቸው እንኳን እንዴት ነው የምንሆነው? ወላሂ ሱብሃነላህ ግን በጣም